ለምንድነው የምንበሳጨው? ወንድሞቻችን ፍልስጤም ላይ ዋቸው ቤት የላቸውም፣ ሚበላ የላቸውም፣ ሚጠጣ የላቸውም፣ ማረፊያ የላቸውም፣ መጠለያ የላቸውም፣ ሆስፒታል የላቸውም። ግን ከዚህም ጋር ወላሂ አላያችሁም? አልহামዱሊላህ ይህ አላህ ለኛ ያሻው ነው። ደስተኛ ናቸው። ለምን እንደሆነ ታውቃላችሁ? አላህ Subhanahu Wa Ta'ala የዱንያውን ሲወስድባቸው እዚህ ጋር ማማር ያለባትን ያቺ ብጣሽን ስጋ በኢማኑ ሞልቶ ማለት ነው ነወራቸው፣ አሳመራቸው። እኛ ዛሬ ያንን ኑር ነው ያጣን። ያ ብርሃን ነው በውስጣችን የጠፋው። ያ ሲጠፋ ደግሞ ማለት ነው የሰው ልጅ ሱብሃንአላህ ያለውን ጸጋ ይረሳና ወደ ኩፍር ይሄዳል። አላህ ቀልባችንን በኢማን ይነውራት። በውስጣችን የጠፋውን ኢማን አላህ መልሶ ማለት ነው ይስጠን። ስለዚህ እخواني የተሰጠን ጸጋ ትንሽ አይደለም። አፊያ አለክ ቁል አልহামዱሊላህ። በሰላም ውለህ ያሻህ ቦታ ሄደ ያሻን ሰርተ በሰላም ትመለሳለህ። ቁል አልহামዱሊላህ። ወንድሞቻችን ካሁን ወንድሜ ሞታል፣ ልጄ ሞታል፣ እናቴ ትሞታለች ብለው የቦምብን ዝናብን ነው የሚጠባበቁት። ይሄን ሁላ ግን ይሆን አይደለም። አልহামዱሊላህ